በሁሉም ዑለሞች ስምምነት እነዚህ አራት ነገሮች ቀልብን ይገድሉታል አሊያም እጅግ በጣም ደካማና ልፍስፍስ ያደርጉታል። የሚያሳዝነው ግን እነዚህ ነገሮች አብዛኞቻችን ጋር ይስተዋላሉ። ዛሬ በዚህ ቪዲዮ እነዚህን አራት ነገሮች ከነመፍትሄያቸው እንመለከታለን ኢንሻአላህ። ቀልብ እጅግ በጣም ውድ የሆነች የሰው ልጅ አካል ናት። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ወኢነ ፊል ጀሰዲ ሙድጋ፣ በሰው ልጅ አካል ውስጥ አንዲት ቁራጭ ስጋ አለች። إذا صلحت صلح الجسد كله، እሷ ከተስተካከለች አካል በሙሉ ይስተካከላል። وإذا فسدت فسد الجسد كله፣ እሷ ከተበላሸች አካል በሙሉ ይበላሻል። ألا وهي القلب፣ አዋጅ እሷ ቀልብ ናት ይላሉ። ስለዚህም አንድ ማንኛውም ራሱን ማስተካከል የፈለገ ሰው መነሻ ቦታውን ልቡ ሊያደርግ ይገባል። ምክንያቱም እሷ ከተስተካከለች አካል በሙሉ ይስተካከላልና። ልቡን ደግሞ ማስተካከል የፈለገ ሰው እነዚህን አራት የቀልብ መርዞች ለይቶ ሊያውቃቸውና ሊጠነቀቃቸውም ይገባል። እነዚህ አራት ነገሮች በመሰረቱ ሐላልና የተፈቀዱ እንዲሁም አስፈላጊ ነገሮች ናቸው። ከበዙና መጠናቸውን ካለፉ ግን ቀልብን ወደ ማበላሸትና ብሎም በጊዜ ካላስቆምናቸው አሊያም በተቃራኒ ካላከምናቸው ልብን ወደ መግደል ደረጃ ይደርሳሉ። የመጀመሪያው ከስረቱል ከላም ወይንም በጣም ብዙ ንግግር ነው። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ይላሉ፣ ላ ትክሲሩ ሚነል ከላሚ ቢገይሪ ዚክሪላህ ፈኢነ ከስረተል ከላሚ ቢገይሪ ዚክሪላህ ቀስወተን ሊልቀልብ ወኢነ አብዐደል ቁሉቢ ሚነላህ ቀልበን ቃሲ። አላህን ከማውሳት ውጭ የሆነን ንግግር አታብዙ። አላህን ከማውሳት ውጭ የሆነን ንግግር ማብዛት ቀልብን ያደርቃል። ከቀልቦች ሁሉ ከአላህ የራቀው ደግሞ የደረቀ ቀልብ ነው ይሉናል። ንግግር ከበዛ በውስጡ ሐሜትን አሊያም ውሸትን አሊያም ስድብን ቢያንስ አለተባለን መቀላቀሉ ግድ ነው። እነዚህ ሁሉ ደግሞ ከአላሁ ሱብሓነሁ ወተዓላ እጅግ የሚያርቁና ኢማንን የሚገፉ ተግባራት ናቸው። ቀልብንም ሲበዛ ይጎዳሉ። ጀነትን የሻ እንዲሁም ቀልቡ የረጠበችና ለአላሁ ሱብሓነሁ ወተዓላ የቀረበች እንድትሆንለት የሚሻ ሰው ምላሱን ሊጠብቅ ንግግሩንም ሊመጥን ይገባል። ምላስ እጅጉን አደገኛ ነገር ነው። ለዛም ነው ረሱላችን ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን ያመነ መልካምን ይናገር አሊያም ዝም ይበል ያሉት። ስለሆነም ንግግራችንን መመጠንና አስፈላጊ ያልሆኑ ወሬዎችን በመቀነስ ወይንም በመተው ቀልባችንን መጠበቅ ይኖርብናል። ሁለተኛ ከሰዎች ጋር ባለን ግንኙነት ድንበር ማለፍ። ይሄ ነገር በዚህ ዘመን እጅግ በጣም ከባዱ ችግር ነው። ከሰዎች ጋር ያለን ግንኙነት መልካምና በፍቅር የተሞላ መሆኑ ትክክል ነው። ነገር ግን ልባችን ለአላሁ ሱብሓነሁ ወተዓላ የሚገባውን ቦታ ለሌሎች መስጠት፣ ከሱ አስበልጦ ሌላን መውደድና ሁሉን ነገር ከፍጡር ጋር ማስተሳሰር ህይወትን አስቸጋሪና በጉዳት የተሞላ ከማድረጉ በተጨማሪ ቀልብንም የሚያበላሽ ከአላሁ ሱብሓነሁ ወተዓላ የሚያርቅ ጉዳይ ነው። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል በቀራ አንቀጽ 160 ላይ እንዲህ ይላል፣ ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ ወለዚነ አመኑ አሸዱ ሑበን ሊላህ። ከሰዎችም ውስጥ ከአላህ ሌላ ባላንጣዎችን የሚይዙ አላህን እንደሚወዱም የሚወዷቸው አሉ። እነዚያ ያመኑት አላህን በመውደድ ይበልጥ የበረቱ ናቸው ይለናል። ችግሩ ብዙ ሰዎችን ማወቅ ወይንም ከሰዎች ጋር በፍቅር መኖር አይደለም። ነገር ግን ችግሩ ደስታችንን መረጋጋታችንን በሌሎች ላይ የተንጠለጠለ ማድረጉ ነው። ይህ ከሆነ የሰው ልጅ ልብ በፍጹም ከአላሁ ሱብሓነሁ ወተዓላ ጋር የተሳሰረች መሆን አትችልም። ከዛ በተጨማሪም ሁሌም በሰዎች ከተከበብንና ጊዜያችንን ሁሉ ከሰዎች ጋር በማሳለፍ ከተጠመድን ከጌታችን ጋር የምናሳልፈው የብቻ ጊዜ እናጣለን። ከእርሱ ጋር ከማውራት ከመመሳጠር ይልቅ ወጥተን ደስታችንን በሰዎች ላይ የተንጠለጠለች እናደርጋታለን። ያኔ ነው ቀልብ መሞት የምትጀምረው። ስለዚህም ከሰዎች ጋር የምናሳልፈውን ጊዜ ቀነስ አድርገን ከሰዎች ጋር ያለንን ግንኙነት ጥብቀትም በመጠኑ አድርገን ወደ አላህ ልንሸሽ ከሱ ጋርም ያማረን ግንኙነት ልንመሰርትና ደስታና እርጋታችንን እርሱን በማውሳት ላይ ልናደርገው ይገባል። ከዚህ ጋር በተያያዘ በጣም አጋዥ ይሆንላችኋል ብዬ የምገምተውን በያስሚን ሙጃሂድ የተጻፈውን ልብህን አስመልስ መጽሐፍን እንድታነቡት እጋብዛችኋለሁ። አላህ ካለ እዚህ ቻናል ላይ የመጽሐፉን ዳሰሳ ወይም ቡክ ሪቪው ሰራላችኋለሁ ኢንሻአላህ። ሶስተኛ ከስረቱ ጣዓም ወይንም ምግብን ማብዛት።
ምግብን መመገብ ግዴታ ነው። ሰዎች ያለ ምግብ ሊኖሩ አይችሉም። እንደ አንድ ሙስሊምም ጠንካራና ብርቱ መሆን ይጠበቅብናል። ነገር ግን እላፊ የሆነን ምግብ በመመገብ ነፍስያችንን በራሳችን ላይ ልንለቃትና የሸይጣንም ደም ስራችንን ልናሰፋለት አይገባም። የተዝኪያ ወይንም ነፍስን የማጥራት ሰዎች በብዛት የሚመክሩት ጉዳይ ቢኖር ጾም ነው። ምክንያቱም እላፊ መመገብ በመጥፎ አዛዥ የሆነችዋን ነፍስያ እጅጉን ኃይል የሚሰጣትና ሸይጣንንም በእኛ ላይ የሚሾምብን ጉዳይ ነው። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ማመለአ አደሚዩን ዊአአን ሸረን ሚን በጥኒሂ የሰው ልጅ የከፋን ከረጢት አልሞላም ከሆዱ በላይ ቢሐሰብ ኢብኒ አደም እኩላቲን ዩቂምነ ሱልበሁ የሰው ልጅ የጀርባ አጥንቱን የሚያቆምለት ያህል ከበላ ይበቃዋል። ፈኢን ካነ ላ መሐለተ ካልሆነ ግን ፈሱሉሰን ሊጣዓሚሂ 1/3ኛውን ለምግብ ወሱሉሰን ሊሸርቢሂ 1/3ኛውን ለመጠጥ ወሱሉሰን ሊነፍሲሂ 1/3ኛውን ደግሞ ባዶ ሊተው ይገባል ይላሉ። የሰው ልጅ ከመጠን በላይ ሲመገብ ደመነፍሳዊ ስሜቱ እያደገና መንፈሳዊ ቀልቡን ማዳመጥ እየተወ ይመጣል። ስለሆነም ቀልባችንን ለመጠበቅና ወደ አላህ Subhanahu Wa Ta'ala ለመቃረብ በተቻለ አቅም በጾም መበርታት፣ በወር 3ቱንም ቀን ቢሆን አጥብቆ መያዝ፣ አሊያም ግን ቢያንስ ልኩንና መጠኑን የጠበቀ አመጋገብን መምረጥ ይኖርበታል። አራተኛና የመጨረሻው ከስረቱን ነው ወይንም እንቅልፍ ማብዛት። እንቅልፍ ትልቅ የሆነ የአላህ Subhanahu Wa Ta'ala ጸጋና ችሮታው ነው። የሰው ልጅ የቀን ሙሉ ድካምና ጭንቀቱን ተገላግሎ ይነቃ ዘንድ ከጌታው የሆነ እረፍትም ነው። ነገር ግን እንቅልፍ ሲበዛ ቀልብን የሚያደከምና የሚጎዳም ነው። ኢብኑል ቀይም ረሂመሁላህ መዳሪጁ ሳሊኪን ላይ ቀልብን የሚያበላሹ ብለው ከጠቀሷቸው ነጥቦች ውስጥ አንዱ እንቅልፍን ማብዛት ነው። በዛ ውስጥ ባስቀመጡት ማብራሪያም እንቅልፍን ማብዛት ቀልብን ይገድላል፣ አካልን ያከብዳል፣ ጊዜን ያጠፋል፣ ገፍላንና ስንፍናን ያላብሳል ይላሉ። የሰው ልጅ አካሉና አእምሮ የሚያርፍበትን ያህል በቂ እንቅልፍ ከወሰደ በኋላ ያለው በጣም የበዛና እላፊ የሆነው እንቅልፍ ከጥቅሙ ጉዳቱ የሚያመዝን ነው። ከጉዳቶቹም ውስጥ አንዱ ቀልብን ማሳመምና ማዳከም ነው። ስለዚህ እላፊ ከሆነ እንቅልፍ ራሳችንን በማቀብና የበዛን እንቅልፍ የለመደ ሰውነት እንኳን ቢኖረን ቀስ በቀስ በማላመድና በመቀነስ ቀልባችንን ልንጠብቀውና ልንታደገው ይገባል። አላሁ Subhanahu Wa Ta'ala ሁላችንንም እነዚህን ነገሮች ያገራልን ቀልባችንንም ይጠብቅልን ዘንድ እንለምነዋለን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها.